ፈርታል አልፈራህም? እኔ ማፈር ይቻላል። በሽታ ብቻ ነው። ዛሬ ላስት ዴይ የመጨረሻ ቀን ፊልሙ 80% የሚያልቅበት ቀን ነው እና ደግሞ ያው ውሃውም እየገባ ነው። ይሄንን ውሃ ለማግኘት 3 ቀን ፈጅቶብናል በልመና። አዎ የውሃ ቦቴ ያጠር በጣም ነበር የተቸገርነው። አሁን ዛሬ ደስ ይላል። አዎ እግዚአብሔር ይመስገን። አዎ የሚደገም ሲል ነው። ምክንያቱም የጉድጓዱ አልሞላ ብሎ አሁን የእግዚአብሔር ረድቶን እንግዲህ በተፈጥሮ ዝናብ ዘንቦ ሞልቷል እና የሚደገም ሲል ነው። ሙሉ አልከፈሉም እንዴ? አላፈና አልጁ ስብዓት ደክ ምን ያገለኝ አለው ግን ይርኩ እሷን ተፈጠረ ጂ አኳሪነን የዛሬ ቻሌንጅ ውሃው ነው። ውሃውና ቅዝቃዜ ብርዱ በጣም ከባድ ነው። ብርዱ ከባለፈውም ይበሳል። ከባለፈውም ይበቃል። አይ ቲንክ የባለፈው ትንሽ ይሞቃል ነበር መሰለኝ። እንደዚህ አልሆንኩም ነበር። ይሄ ግን ባለፈው ውሃው ስላልሞላ እንደምንፈልገው አልሰራንም ነበር። አሁን ግን ያው ዝናቡ አግዞን ሞልቶ በደንብ የምንፈልገው ልክ እንደተጻፈውን የሰራ ነውና ደስ ይላል። ይሄው እግዚአብሔር ይመስገን። በጣም ቀዝቃዛ ውሃ ነው። የዝናብ እዚህ ውስጥ ለአንድ ሰዓት ተኩል ምናምን ነበር ካሜራማኑ የሆነ ታይም ነው፣ ግን በቃ ስራ ነው። ደስ ይላል በጣም። በዚህ አጋጣሚ አክባሪያቸው ነኝ። እኛ ከውጭ በሞኒተር ቢሆን የምንከታተለው ለአንድ ሰዓት ምናምን ያክል ውስጥ ነበሩ። ምስጋና ይድረሳቸው በዚህ አጋጣሚ። ስንታየው ማለት ወሳኝ የማሳው ባለቤት እሱ ነው። እሱ የተባበረን እንግዲህ በጣም አክባሪያችን ነው። የዚህ ፊልም የጀርባ አጥንት ማለት ስንታየው ነው። ቪቫ ስንታየው፣ ቪቫ ቪቫ። አሁን ቻው በማለት ትተባበረኛለህ።